ከሪል ስቴት አልሚዎች ቤት ከመግዛትዎት በፊት ይህንን ቪዲዮ መስማት በጣም ይጠቅመዎታል። በሚሊዮን የሚቆጠር ሀብቶትን ከማፍሰስዎት በፊት ይህንን ቪዲዮ ሰምቶ ተገቢውን ጥንቃቄ ማድረግ በጣም ጠቃሚ ነው። የሪል ስቴት አልሚዎች ሰሞኑን የጋራ ማህበር ማቋቋማቸው ይታወቃል። ከሪል ስቴት አልሚዎች ቤት የሚገዙ ሰዎች ደግሞ በዛው ልክ አቅማቸውን ካላሳደጉ አድቫንቴጅ የሚወሰድባቸው እድል ስላለ ዛሬ የሪል ስቴት አልሚዎች ውል ከመዋዋላቸው በፊት ውል በሚዋዋሉበት ጊዜና ውሉን ከተዋዋሉ በኋላ የሽያጭ ውሉ ማለት ነው ሊያደርጓቸው ስለሚገቡ ጥንቃቄዎች ነው የምንነጋገረው። የመጀመሪያው አንድ ሪል ስቴት ከመግዛትዎት በፊት ውል ከመዋዋሎት በፊት ሊያደርጉት የሚገባ ጥንቃቄ ነው። ይሄውም እንግዲህ ከማን ነው ቤቱን ለመግዛት የወሰኑት? ያ ሊገዙት ያሰቡት የሪል ስቴት አልሚ ድርጅት ነው፣ ግለሰብ ነው? ከነማን ጋር ነው የሚሰራው? ካፒታሉ ምን ያህል ነው? ከዚህ በፊት ተከሶ ያውቃል ወይ? ከዚህ በፊት የነበረው ልምድ ቤትን ሰርቶ በማስረከብ ረገድ ጥሩ ታሪክ ነው ወይ ያለው? መሬት አለ ወይ? መሬቱን ያገኘው በሊዝ ነው? ከግለሰቦች ነው? የራሱ ነው? ካርታ አለው? ግንባታውን ለማድረግ የሚያስችል የግንባታ ፈቃድ ከሚመለከተው አካል ተሰጥቶታል? ይዞታው ላይ ያለ ንብረት ካለ ያ ንብረት በባንክ ወይም በሌላ በማናቸውም ምክንያት ዕዳ አለበት የለውም? አንዳንድ ስቴቶች ቤቶቹ ተሽጠው በውል ለገዢዎች ተላልፈው በውል ግን በሚሊዮን የሚቆጠር የባንክ ዕዳ አለባቸው። ባንኩ ያንን ንብረት በመያዣነት ይዞታል። ያ ማለት አንተ በውል የአንተ ቤት ቢሆንም በተግባር ግን የባንኩ ነው ማለት ነው። ሪል ስቴት አልሚው ያንን ዕዳውን ካልከፈለ ቤትህ የመሸጥ አደጋ አለው ማለት ነው። ስለዚህ ከዛ በፊት ዕዳ አለበት የለበትም ብሎ ማጣራት ተገቢ ነው። የት ክፍለ ከተማ ነው የሚገኘው ብሎ ሄዶ በዛ ክፍለ ከተማ በሚገኝ መሬት አስተዳደር ሄዶ ምን አይነት ዕዳና እገዳ ነው ያለበት ብሎ ማጣራት። ያስነገራቸው ማስታወቂያዎች ካሉ እነዛ ማስታወቂያዎች ይዘታቸው ምንድን ነው? በኋላ ውል ስትዋዋሉ በማስታወቂያው ላይ የተነገሩ ነገሮች ውስጥ ውል ውስጥ አሉ የሉም ብሎ ለማወቅ ስለሚረዳ አስቀድሞ በማስታወቂያ የተናገረ እንድትገዙት ከሌሎቹ ትኩረቶትን ስቦ መርጠው እሱን እንዲገዙት ያደረገው ልዩ ሁኔታ ምንድን ነው? ያንን ልዩ ሁኔታ ውል ውስጥ ማግኘት ስላለበት ማለት ነው። ቀጥሎ ውሉን በምታደርጉበት ጊዜ ሊወስዱ የሚገባው ጥንቃቄ ነው። ውል በማድረግ ጊዜ ውል በተዋዋይ ወገኖች ዘንድ ሕግ ነው። ስለዚህ ነገ በሰዓቱ ባያስረክቦት ሳያስረክቦት ቢቀር ያስረከቦት ነገር ጥራት የጎደለ ወይም ያልተሟላ ነገር ቢሆን በማናቸው ምክንያት በመካከላችሁ ክርክር በሚኖርበት ጊዜ የሚገለውም የሚያድኖትም ውሎት ነው። ውል በተዋዋይ ወገኖች ዘንድ ሕግ ነው። ስለዚህ ውሉን በጥንቃቄ ማየት የተዘጋጀ በአንድ ወገን የቀረበን ውል ላይ ዝም ብሎ በዘፈቀደ ዋጋውን ብቻ አይቶ ከመፈረም እያንዳንዱን የውሉን ይዘት ማየት መመርመር ያስፈልጋል። ካስፈለገም በባለሙያ ማሳየት። ውሉን በሚያዩበት ጊዜ በራስዎት ሊያዩ ሊጠነቀቁ የሚገባዎት ጉዳዮች ምንድን ናቸው? አንደኛ፣ ውሉ ስለገዙት ነገር በቂ ዝርዝር ያለው ነገር መሆን አለበት። ምን አይነት ቤት ነው? ቪላ ነው? አፓርታማ ነው? ስንት ካሬ ነው? ስንተኛ ፎቅ ላይ ነው የሚገኘው? ከተቻለ ቁጥሩ ስንት ነው? ከምን አይነት ማቴሪያል ነው የሚገዛው? የት ነው የሚገነባበት ሳይት? ትክክለኛ ቦታው የት ነው? ሎኬሽኑ ዝም ብሎ ክፍለ ከተማ ወረዳ መጥቀስ አይደለም። በትክክል የት ነው? ከውሉ ጋር አባሪ የሆኑ የሚገነባውን ነገር የሚያሳዩ ሳይት ፕላን፣ የግንባታ ፈቃድ፣ ሌሎች ፕላኖች፣ ኤሌክትሪካል በሉት ምን በሉት ሁሉም አይነት ፕላኖች የውሉ አባሪ መሆናቸውን ማረጋገጥ አለበት። ምክንያቱም በዛ መሰረት መስራት ስላለበት በኋላ ሀሳቡን ቀይሮ እርሶ ካሰቡት ነገር ውጭ ሰርቶ ሊያስረክበው ስለሚችል ቅድም እንደነገርኩት በማስታወቂያ ምንድን ነው የተነገረው? እርሶን ያማለለ ለምሳሌ 24 ሰዓት ጥበቃ ይላል። 24 ሰዓት ጥበቃ ብሎ ውሉ ላይ 24 ሰዓት ጥበቃ እንደሚሰጥ ከሌለ የለም በቃ። በማስታወቂያ ባስነገረው ምክንያት የሚጠየቅበት ነገር መኖሩ እንደተጠበቀ ሆኖ ውሉ ላይ ከሌለ ግን እርሶን አይጠቅሙት። የጋራ መገልገያ ለምሳሌ አንዳንድ ሪል ስቴቶች በማስታወቂያቸው ሲያስነግሩ ጂም፣ መዋኛ፣
መጫወቻ ስፍራዎች እያሉ በጣም በተደጋጋሚ ጊዜ የሚገልጿቸው የጋራ መገልገያዎች አሉ። እነዛ የጋራ መገልገያዎች እንዳሉ የሚገልጽ ነገር በውል ውስጥ አለ የለም? በፕላኑ ላይ በትክክል ይታያል አይታይም? እነዚህም በደንብ ማጣራት ያስፈልጋል። አስተማማኝ ፍርድ ቤት ቢሄዱ ወይም ሌላ አካል ጋር ቢሄዱ በአሸናፊነት ሊወጡበት የሚችሉ ዝርዝር ጉዳዮች መኖራቸውን ማረጋገጥ ያስፈልጋል። በማስታወቂያ የተነገረው ነገር ሌላ፣ ውሉ ላይ ያለው ሌላ ከሆነ ትርጉም የለውም። በማስታወቂያ መጠየቁ እንደተጠበቀ ሆኖ ማለት ነው። ስለዚህ የውሉ የሚገዙትን ነገር በቂ ዝርዝር የያዘ መሆኑን ማረጋገጥ። የክፍያ ነገር ምን ይመስላል? ስንት ነው የሚከፍሉት? ቅድሚያ አመዛኙን የሚከፍሉ ከሆነ መጠንቀቅና ቅድሚያ ማሰብ ያስፈልገውታል። አመዛኙን የሚከፍለው ለምንድን ነው? አመዛኙን ከፍለው ምንም የተሰራ ስራ ካለለ ኪሳራ እንዳይደርስበት ማለት ነው። ያከፋፈል ሁኔታው ምን ሲሆን ነው የሚከፈለው? ከክፍያው ጋር ተያያዥነት ያለ ተነጻጻሪ የሪል ስቴት አልሚው ግዴታ ምንድን ነው ብሎ እነዚህን ነገሮች መመርመር። ባልከፍል ድንገት አቅም ቢያጥረኝ አንድ ጊዜ መክፈል ባልችል ምንድን ነው ውጤቱ? ውሉ ይሰረዛል ወይስ እድል ይሰጠኛል፣ ጊዜ ይሰጠኛል፣ ግሬሲንግ ፔሪድ አለው ብላችሁ መጠየቅ። አማራጮች ስላሏችሁ የመደራደር አቅማችሁን ከፍ ማድረግ፣ መጠየቅ። ይሄ ካለ ነው የምገዛው፣ ይሄ ካለ ነው ብሎ ለመደራደር ራስዎትን ማዘጋጀት ያስፈልጋል። ውሉ የሚቋረጥባቸው ሁኔታዎች ምንድን ናቸው? ውሉ በሚቋረጥበት ጊዜ የውል ማቋረጫ ምክንያት ተብሎ የተዘረዘሩ ነገሮች ምንድን ናቸው? በእርግጥ በዝርዝር እነሱን መመልከት። በተለይ አልሚው ሻጩ ውሉን በሚያቋርጥበት ጊዜ ምን ሲሆን ነው? ለምሳሌ አንዴ ካልከፈሉ ባለመክፈሎት ምክንያት ውሉ የሚያቋርጥ ከሆነ አደጋ ስለሆነ፣ ምክንያቱም ድንገት ክፍያ ክፈሉ ተብሎ በሚጠየቁበት ጊዜ እርስዎ ዝግጁ ላይሆኑ የሚችሉበት እድል ስላለ፣ ውል በሚያቋርጥበት ጊዜ፣ ክፍያ ሳይከፍሉ በሚቀሩበት ጊዜ፣ ወይም በእርስዎ በኩል ያለን ግዴታ በማይፈጽሙበት ጊዜ ውሉ ማስጠንቀቂያ እንዲሰጥ ሻጭ ላይ ግዴታ ይጥላል አይጥልም? ይህን ቼክ ማድረግ ያስፈልጋል። ምክንያቱም ማስጠንቀቂያ መሰጠት ለመዘጋጀት በጣም ጥቅም ስላለው ማለት ነው። ወይም ገዢው እንደ ውሉ ላለመፈጸም የሚያስችል ሁኔታ ውስጥ በሚገኝበት ጊዜ ፎርስ ሜዥሩም ሆነም አልሆነም፣ አስገዳጅ ሁኔታም ሆነም አልሆነም ለእርስዎ ማሳወቅ ግዴታ አለበት የለበትም? አውቀው እርምጃ መውሰድ እንዲችሉ ማለት ነው። መቼ ነው ቤቱን የሚያስረክቡት? ቁርጥ ያለ የታወቀ ቀን አለው? እንደ ውሉ ባያስረክብ ምንድን ነው እሱ ላይ የሚጣልበት ቅጣት? ሊኩዴሽን ዳሜጅ የምንለው ማለት እንደ ውሉ ባያስረክቦት 2 ዓመት 3 ዓመት እርስዎ ግዴታዎትን ተወጥተው 2 ዓመት ለምሳሌ ቢሆን የሚያስረክብበት ጊዜ 2 ዓመት ጠብቀው በውሉ መሰረት ሳያስረክቦት ቢቀር እሱ ላይ ያለው ግዴታ ምንድን ነው? የሚያተጋው ነገር አይ እንደ ውሉ ካልፈጸምኩ እኮ እንዲህ አይነት ግዴታ አለብኝ ብሎ ተግቶ እንዲሰራ የሚያደርግ፣ ሳይሰራ ሲቀር ደግሞ ኃላፊነት የሚያመጣ ምን አንቀጽ አለ በውስጡ? ያ አንቀጽስ ምን ያህል እስካሁን ለ2 ዓመት የጠበቁትን ጊዜ ይክሳል? አንዳንዶቹ 0.ምናምን% 1% ተብሎ ለሆኑ በጣም ትንሽ እዚህ ግባ የማይባል አሁን ያለውን ኢንፍሌሽን የገንዘብ ግሽበት ከግንዛቤ ውስጥ ያላስገባ ያ ገንዘብ መጣ ቀረም ትርጉም የሌለው አይነት ቅጣቶች አሉና እነሱን አንቀጾች በሚገባ መመርመር ያስፈልጋል። በተለይ የታይም ቫሊ ኦፍ መኒ ገንዘብ በጊዜ ውስጥ ያለውን ዋጋ መረዳት ያስፈልጋል። ከዛሬ 3-4 ዓመት በኋላ አለመግባባት ተፈጥሮ ገንዘቦትን የማያገኙበት እድል ቢኖር ወይም ገንዘቦትን ቢያገኙም የገንዘቦት ዋጋ ስንት እንደሆነ በውሉ ላይ በሚገባ የተመላከተ መሆን አለበት። ቢያንስ እንኳን ቤቱን ባያገኙ ገንዘቦት በግሽበት ምክንያት ዋጋ ሳያጣ እንዲመለስሎት ማድረግ የሚችል አንቀጽ መኖሩን ማረጋገጥ አለበት። አለመግባባት በሚፈጠርበት ጊዜ የት ነው የሚሄዱት? አብዛኛዎቹ የሪል ስቴት ውሎች የዲስፑት ሪዞሉሽን የምንለው ወይም ግጭትን የመፍቻ መንገዶች ተቀምጠዋል። እነዚያ የመፍቻ መንገዶች አለመግባባት በሚኖርበት ጊዜ በቀላሉ መብቶትን ለማስከበር በሚያስችል ሁኔታ ነው ወይ የተቀረጹት? አንዳንዶቹ ፍርድ ቤት ለመሄድ መከራ ይሆኑ ዛ ፕሮሰስ በማብዛት በአጭር ጊዜ ውስጥ ፍትህ እንዳያገኙ የሚያደርጉ አቀራረጾች ስላሉ በቀላሉ ሄደው
እንደገና ውድ ያልሆነ አማራጭ ነው ወይ? አንዳንዶቹ ውድ የሆኑ የግልግል አማራጭ መንገዶችን የሚመርጡ ከዛ ከከፈሉ ገንዘብ በላይ ደግሞ ለዛ ክፍያ ለማውጣት ሌላ መከራ ውስጥ የሚገቡበት ሁኔታ ይኖራል። ስለዚህ እነዚህን ዝርዝር ጉዳዮች ማየት በጣም 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 ጠቀሜታ አለው። ሌላው ውሉን ካደረጉ በኋላም ዝም ብሎ በቃ ጨርሻለሁ ብሎ 2 ዓመት ከሆነ 2 ዓመቱን ጠብቆ መጠየቅ አይደለም። ክትትል ማድረግ እየሄዱ በየጊዜው ምን ላይ ደረሰ? በስርዓት እየሰራ ነው ወይ? በእርግጥ ባለው ጊዜ ውስጥ ያስረክባል ወይ? አያስረክብም ወይ? በውሉ መሰረት በሳይት ፕላኑ በውሉ አባሪ ከተደረጉ ነገሮች አኳያ ነው ወይ ስራው እየተካሄደ ያለው? አንዳንዴ 2 ዓመቱ ደርሶ በውሉ መሰረት ልትረከቡ ሲሉ ለምትረከቡት ቤት በውሉ ላይ ከተመለከተ ውጭ የሚሆንበት ሁኔታ ወይ ይጠባል ወይ ይሰፋል ወይ ዲዛይኑ ሌላ ይሆናል ወይ የማይሆን ይሆናል። ያኔ ቤቱን ለመቀበል ፈቃደኛ ላይሆኑ ይችላል ወይም እሱ ፈቃደኛ ላይሆን ይችላል። ስለዚህ እንዲህ አይነት ክትትል ማድረግ ለእንደዚህ አይነቱ ጉዳይ በሚሊዮን የሚቆጠር ገንዘብ ስላባከኑ ይህንን ጉዳይ የሚከታተልሎት ባለሙያ ጉዳይ አስፈጻሚ ይሄ ከውሉም በፊት በውሉም ጊዜ ከውሉም በኋላ ያሉ ጉዳዮች ከቻሉ ራስዎት ካልቻሉ ደግሞ ባለሙያ በመቅጠር ትንንሽ ክፍያዎች በመክፈል በእርግጥ ዋስትና ያለው ውል ማድረግዎትን ማረጋገጥ ያስፈልጋል። የሚሰራበትን ማቴሪያል ጭምር ከምን አይነት ማቴሪያል ነው የሚሰራው? እንዴት ነው የሚሰራው? ማቴሪያሎች የሚሰሩት ዝርዝር አባሪ ሆኗል ወይ ከውሉ ጋር? በኋላም በምትረከቡበት ጊዜ እንደ ውሉ መፈጸሙን ቼክ ሊስት ይዘው በአግባቡ መረከብ ያስፈልጋል። ውሉ ላይ ያለውና መሬት ላይ ያለው ነገር ምንድን ነው? ቤቶትን ከመረከብ ውጭ ደግሞ የጋራ መገልገያ ተብሎ የተጠቀሱ ነገሮች በእርግጥ ተሰርተዋል አልተሰሩም? እርሱም ብቻዎትንም ከሌሎች ሰዎችን ጋር በጋራ ሆኖ የሚፈጽሙት ነገር መሆኑ እንደተጠበቀ ሆኖ ማለት ነው። በጣም በጣም ኢምፖርታንት ነጥብ ደግሞ ከአንድ ሪል ስቴት ቤት በምትገዙበት ጊዜ በእርግጥ አሁን ያለው የሪል ስቴት አዋጅ አዲሱ አዋጅ ይህንን ግዴታ በሪል ስቴት አልሚዎች ላይ ጥሏል። ድሮ አልነበረም። በጣም ጥሩ ነገር ነው። እነማን ናቸው ከኔ ጋር አብረው የገዙት? ብቻዎትን እንዳይሆኑ ነገ ችግር ቢፈጠር ከሌሎች ጋር በጋራ ሆኖ ተባብረው የመደራደር አቅሞትን ከፍ አድርገው መብቶትን ለማስከበር እንዲረዳ ከሪል ስቴቱ ቤት ከገዙ ሰዎች ጋር መተዋወቅ፣ ስልክ መለዋወጥ፣ አድራሻ መለዋወጥ በጣም ጠቃሚ ነገር ነው። እንዲህና ሌሎች ተጨማሪ ጥንቃቄዎችን ማድረግ ያስፈልጋል። ሰላም።